አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የረበና ሰላም በእናንተ ላይ ይሁን። እንዲሁም ክርስቲያን ወንድሞቼ ሰላም ሰላም ብያለሁ። ዛሬ ማለት ነው ማሳያችሁ በጣም ቀላል ሀላብል ብስኩት ነው ማሳያችሁ ማለት ነው። ይሄው እዚህ ጋር ብስኩቱ ይዘህ ማለት ነው ይዘህ ነው። በነገራችን ላይ ያው በአንድ እጅ ስራ ስለሆነ እንዴት እንደፈጨሁትም እንትን እንዳልኩትም ቆይ አሳያችኋለሁኝ። ያኔ ያው ስፈጭ ስለማይመቸኝ ማሳየት አልችልም። እዚህ ጋር ሀሊብ ነው፣ ሀሊብ ሀር ማለት ነው። ሀሊብ ሀር ነው እዚህ ጋር። እስቲ ይሄ ሶሱ ማለት ነው። ከዛ መጀመሪያ እዚህ ጋር ያው በአንድ እጅ ስራ እንትን ስለሚል ጣበቃ እንደዚህ ማለት እንደ ሸመል መኮረና በሸመል እንደሚሰራው ከታይ ተደረድሩታላችሁ ማለት ነው። ቆይ እስታኝ ጠብቁኝ ማለት ነው። ያው በአንድ እጅ ስለሆነ አይስተካከልልኝም። ይሄው አስተካክየዋለሁኝ። አሁን በዚህ ውስጥ ብስኩቱ ላይ ሀሊቡ ላይ ያደርገዋለሁኝ ማለት ነው። ከዛ እንዲህ እያረጉ አወጣዋለሁኝ። አይዲ ችግር የለውም። እንደዚህ እያረጉ ደረድረዋለሁኝ ማለት ነው። እዚህ አሁን እንትን አልኩል ላይ ያው በአንድ እጅ ስራ ስለማይመች ሀሊቡ ሀርም መሆን አለበት ማለት ነው። የኔ ግን ያው እንትን ስል ምን ስል እንትን ብሏል፣ በረዳ አለ መሰለኝ የሰው ቤት ያለ ሰው። ለማንኛውም እንደዚህ እያረግን ይቀጥላል ማለት ነው። ሀላችን ስለ ሀላ የምትፈልጉ ማለት ነው፣ ስለ ሀላ አሰራር የምትፈልጉ ኑ እነግራችኋለሁ። በጣም የሚጣፍጥ ማለት ነው። በጣም የሚጣፍጥ ጣፋጭ ላይ የሚወድ ሰው ታለ ማለት ነው። ኑ እነግራችኋለሁኝ። ኑ ጎራ በሉ ወደ ራሳ ልጅ ቤት ማለት ነው። የራሳ ልጅ ዩቲዩብ ላይክ ሰብስክራይብ ለምታደርጉ ለምታበረታቱኝ እህቶቼ ከልብ አመሰግናለሁኝ። ይቀጥላል የእህላችን አሰራር ማለት ነው። ይቀጥላል። አሁን ያው በአንድ እጅ ስራ ስለሆነ እያቆመን ነው። ለኤዲቲንግም እንዳያስቸግር አድርገን ማለት ነው የተመጣጠነ አድርገን እንሰራዋለን። ያው ኤዲቲንጉንም እየተማርነው ስለሆነ ሾያ ሾያ ይላሉ። ይሄው ረብረባ ነው የሚባለው አድርገን አሁን ድጋሚ ሁለት እንትን ማለት ነው ሁለት ብስኩት አድርጌያለሁ ከታይ። አሁን ደግሞ ክሬም ሌላ ክሬም አረግበታለሁኝ። ይሄው ሀሊቡ ሀሊብ ኒዶ ማለት ነው። ሀሊብ ሶዲ ወይም ሀሊብ ኒዶ ዱቄት ማለት ነው። እና ይህን ይመስላል እህቶቼ፣ እየሰራችሁ ብሉ። ጣፋጭ ለምትወዱ አብራችሁኝ ላይክ ሰብስክራይብ ሼር እያደረጋችሁኝ አብራችሁ ይሁኑ። ይቀጥላል። እሺ ያው አንዳንዴ የሰው ቤት ስለሆነ ነው እንጂ እስከ ፕሮሰሱ እዚህ ላይ ያረኩት። አሁን ብስኩቱ አብሬ ብስኩቱን ፈጭቸዋለሁ። ድርሞን ክሬሜል ዱቄቱን ማለት ነው ፎቶ ላይ አስቀምጠዋለሁ ማለት ነው። ድርሞን እንኳን ወረቀቱን ጥየዋለሁኝ። ክሬሜልን ጅብና ኬሪ አርጌበታለሁ ማለት ነው። ጅብና ኬሪ አርጌበታለሁ፣ ግሽጣ አርጌበታለሁ። ሀሊብ ንስትራ የሚሉት አለ፣ እሱንም ፎቶን አስቀምጠዋለሁ። እሱንም አርጌበታለሁ። ያው መሸከል ነው፣ ሁሉ ነገር አለበት፣ ስኳር አለበት። እሺ በጣም የሚጣፍጥ ነው። መጨረሻ ላይ ደግሞ በስተ መጨረሻ ደግሞ ሌላ ነው ተላይ የሚደረገው፣ ሌላ ጠበቃ ሌላ ነው። ኢንሻአላህ አብራችሁ ነው ላይክ ሰብስክራይብ ሼር እያደረጋችሁ ማለት ነው። ከሀላያ ጋር ጠብቁኝ፣ ሀላ ውስጥ የሚወጣ ማለት ነው። ሰምታችኋል። ይሄው ተመልካቾቼ፣ ይሄው ሌላ ክሬም ተደረገበት ማለት ነው። አሁን ደግሞ በላው ላይ ብስኩት ይደረግበታል። ብስኩት ላይ ይደረግበትና ማለት ነው ይቀጥላል ማለት ነው። ይሄው አልቋል። ሁሉንም አድርጌዋለሁኝ። እና በተረፈ እህቶቼ ሰላም፣ እንዴት ይዟችኋል? ስራ፣ ጤና እንዴት እያደረጋችሁ ነው? ያው ዩቲዩብ አስቸጋሪ ነው። ስሩበት፣ በርቱ፣ ጠንክሩ፣ እንበረታታ። የሚሰሩትን ልጆች ያኔ
አስበው ብዙ ነገር ብዙ ዋጋ እየከፈለ ነው ቪዲዮ የሚሰራው ማለት ነው። ይሄ የታወቀ ነው። ሰው ቤት ያለ ሰው ያውቀዋል ማለት ነው። እና አበረታቷቸው፣ ልጆች እንዲሰሩ ያደርጉ ማለት ነው። ያኔ እነሱንም በማይጎዳ እናንተንም በማይጎዳ በታማኝነት ሁሉንም ነገር ተሰራችሁ ትለወጣላችሁ። እጅ ለእጅ ተያይዛችሁ ትለወጣላችሁ ብዬ አስባለሁ። እህቶቼ በርቱ፣ ጠንክሩ፣ የሚሰሩ ልጆችን አበረታቱ። እሺ ሰምታችኋል። በሁለቱም ጆሯችሁ አብራችሁ ይሁኑ እና እህቶቼ አሁን አበቃ ማለት ነው። ወደ ፍሪጅ ይደረጋል። ከዛ ደግሞ ከላይ ሽቆላጣ ወይም ከካው የሚባለው ዱቄት ማለት ነው። እሱን ከዚህ ሶስ ጋር አብሬ ደባልቄ ማለት ነው። ጥቁር ሶስ ሽቆላጣ የሚመስል ማለት ነው። እሱን ይደረግበታል። አሁን ፍሪጅ ትንሽ ቀዝቀዝ ይላል ማለት ነው። ፍሪጅ ነው የሚባለው ተላጃ በአረብኛ አልሙሂም ፍሪጅ የሚባላል እና እዛ ቀዝቃዛ ቦታ ላስገባውና ትንሽ ቀዝቀዝ ሲል ማለት ነው። ከዛ ሽቆላጣ ክሬሙ ይደረግበታል ማለት ነው። አብራችሁ ሁኑ እሺ እህቶቼ። ይኸው ተልጅ ሆኗል ማለት ነው። በርድ ሆኗል። አሁን ደግሞ ወደ ሽቆላጣው ሶስ እንሄዳለን ማለት ነው። ጠብቁኝ፣ አብራችሁኝ ትበላላችሁ። ዛሬ ይበላል። እሺ እህቶቼ ሽቆላጣው ሶስ ይሄን ይመስላል። ቅድም እንዳልኳችሁ ከካው የሚባል ዱቄቱ ማድረው ቦድራው እሱ ነው ይሄ ማለት ነው። ግን ያኔ እርግት ስላለ ሽቆላጣ ሊመስል ይችላል ማለት ሽቆላጣ የኦልባው የሚሸጠው ማለት ነው። እንደዛ ይመስላል። ግን ያን አርጌ ነው ደባልቄው ጥቁር የሆነው። ከሱም ግን ያኔ ትንሽ አድርጌበታለሁ አንድ መላጊያ ማለት ሽቆላጣ የሚበሉት የሆነ ስንዴ ሰርተው ምናምን እሱን አርጌበታለሁኝ። ይህን ይመስላል። አሁን ደግሞ ዲኮር እንሰራለታለን። ዲኮር እና ስለረጋ ነው አሁን እንደዚህ ወፍራም ስለሆነ አልተስተካከለልኝ የሆነው ማለት ያልተስተካከለው በቃ ልክ እንደ ጃሂዙ ነው የሚመስለው። ወፍሯል ተላጃ ተቀምጦ ማለት ነው። እና ይሄን ይመስላል። በሉ ሲበላ ደግሞ አሳያችኋለሁ ማለት ነው። ሰላም ሆኖልኝ። ዲኮሩ ሲደረግ ነው እንጂ ሲበላማ ዲኮር አሁን ሊደረግለት ነው በሀሊብ ንስትራ ማለት ነው። ይሄ እህቶቼ ዲኮሩ ይህን ይመስላል። ያኔ እንትን ወፍራም ስለሆነ ስለወፈረ ያው አልተስተካከለም። በስ ግን ይሄ ነው ማለት ነው። ይሄ ሀሊብ ንስትራ ይባላል ማለት ነው። እና ይሄ ነው። ይህን ይመስላል። ደግሞ በሹካ ማስተካከል ይቻላል እንዲያምር ማለት ነው። እኔ ግን ያው እና ይሄን ይመስላል ማለት ነው። እና እህቶቼ ይሄን ይመስላል። እሺ ይሄን ይመስላል እህላችን። ማሻአላህ በሉ። እሺ ማሻአላህ